ሰላም ሰላም ቤተሰብ ባለፈው እዚህ ቪዲዮ ላይ እንዳያችሁት ይሄን አባት ባለፈው መራመድ አቅቶ በአስፋልት በዚህ መሻገር አቅቶ ሲንሸራተት የነበረውን አባት ሀገር ውጪ ይሄን አባት አግዛ እርዳ ብላችሁ ሀደራ ልካችሁ ያን ሀደራ ይዤ ዛሬ ይሄን አባት ለማገዝ ብዬ ነው የተገኘው። እንደሚታዩ ይሄው እዚህ ጋር ያው እቺን ሸራ ለብሶ ነው እዚህ ጋር የሚተኙ ያው ሄዶን ልብስም ወስደን ልብስ እንዳናለብስ መራመድ አይችሉም መንቀሳቀስ ስለማይችሉ እና በእነሱ ልክ ሄደን ልብስ ምናምን ገዝተን አምጥተን አሁን ለመስጠት ብለን ቦታው ላይ ተገኝተናል። ያለውን ቀጣይ ያለውን ቪዲዮ ደግሞ የምናሳያችሁ ይሆናል። ስናለብስ ያለውን ነገር ሁሉ ስናደርግ እናሳያለን። ሰላም ቆዩ። ፋሚሊው ልብሱን ገዝተናል። ጫማውን ልንገዛ ሄደን ነው ያለው ነገር ሁሉ እናሳያለን። ኑ ተከተሉ። ቤተሰብ እንደሚታዩ ይሄው ጫማውን ገብስተን አሁን ልብሱን ጫማውን ይዘን ወደ ፋዘር እየሄድን ነው ያለነው። ያለውን ነገር እናሳያለን። ኑ ተከታተሉ። ቤተሰብና ይሄው ልብሱን ሁሉ ነገር አሁን ይዘን መተናል። ይሄው እዚህ ነው ያለነው። ወስደን አሁን ስናለብስ ያለውን ቪዲዮ እናሳያችኋለን። አብዬ ይኸው መጥቻለሁ። ኖ ይነሱ፣ እስኪ ይነሱ። እኔን ያዙ፣ እኔን ይዞ ይነሱ። ለዛ ያዙ አንተ። እስኪ ይራመዱ እንዲህ ይሄው እንደሚታዩ ከዚህ አንስተን ወደ ሻወር ቤት አሁን እየወሰደን ነው ያለነው። ይሄ ፋዘር ያለውን ነገር ሁሉ እናሳያለን። ኑ ተከታተሉ።
አቢ ደስ ያሎት በእውነት የኔ አባት ይሄው እንደሚታዩ አሁን ፎ አድርገን ያው ቅድም ምን እንደሚመስሉ ቪዲዮ ላይ ታችኋል። ዛሬ እንደዚህ ፎ አድርገን አሁን ደግሞ ምግብም ያው መብላት ስላለባቸው ወደዛ ይዘን እንሄዳለን። ያለውን ነገር ያው በሚቀጥለው ቪዲዮዎች ላይ እናሳያለን። ይሄን አደራ ሊካ ያው እንደዚህ ፎ አደረገች አንድ እህት ነች። አሁን እዚህ እነሱና አብረን እንሂድ ይነሱ እና መስማት ያው ይሰማሉ፣ ግን መናገር ነው የሚያግታቸው። መስማት ይሰማሉ፣ መስማት ይሰማሉ። ድሮ ወታደር ነው ያሉ ነውና ወታደር ነው ታዲያ። እስኪ ወታደር ሰላምታ እስኪ እስኪ በእጅ እኮ ይመም አይደለም። እስኪ ወኪ ያርጉ እኮ ምንም እኮ ድኗል እኮ ምንም። እስኪ እስኪ ኦፕ ጎበዝ ጎበዝ። እስኪ ወደዚህ ተራመዱ። እስኪ ኑ እስኪ ኑ እስኪ ወደዚህ እስኪ እስኪ ኑ ኦፕ እስኪ ለቃችሁ ኦፕ እና ይሄው ይሄን ፓዘር ያው እንደዚህ አልብሰን የሁሉ ነገር አድርገን አሁን እዚህ ምግብ የምናበላበት ቦታ አምጥተን ሆቴል ውስጥ ነው ያለነው። ትልቅ ሆቴል እዚህ ውስጥ አምጥተን ዛሬ ፏል እናደርገው ነው። እና ይሄ አባት ያው እንግዲህ እንደሚታዩ ብዙ ህመም ብዙ የለውም። ብርድ ላይ ስለሚያድር ሁለቱ እግሮቹ ተይዞ ነው። ሰው አሁን ፉሏ ምናምን ቢወስድ አንደኛ ይፈታሉ፣ ሁለተኛ ደግሞ ክራንች እነዚህ ሁለት ክራንች ቢኖሩ በዛ መሄድ ይችላሉ። ምናልባት እና አሁን ባለን ነገር ይሄን ነገር አድርገናል። የሚቀጥለው ጊዜ ላይ ክራንች ምናምን እስኪ መግዛት የምትችሉ ምናልባት ድርጅቶችን ካላችሁ ይሄን ቪዲዮ ካያችሁ ምናልባት ማገዝ የምትችሉ እዚህ ራሱ ብትተባበሩ ይሄን አባት ቆሞ መሄድ ይችላሉ። ብርድ አንዳንድ ነገሮች ነው እንደዚህ አንገዳገደ ያለውና ፉሏ ቢወስድ ሰው ደግሞ አንዳንድ ነገር ቢያደርግ መፈታት ይችላሉ። እና አንዳንድ ድርጅቶች እርዳታ እንድታደርጉ እዚህ በላይ በምናስቀምጠው ስልክ ቁጥር እየደወላችሁ እንድጠይቁ ማገዝ የምትችሉ የሚቀጥለው ጊዜ ደግሞ በብዙ እናግዛለን። አሁን የሚቀጥለው ነገሮችን ደግሞ እናንተንም በደንብ የምናሳይ ይሆናል። ከልብ እናመሰግናለን። ይኸው እንግዲህ ምግቡ መጥቷል። አሁን ከፋዘር ጋር ሆነን ምግቡን ልንበላ ነው። አገልግላችን ልንበላ ነው። እና ቤተሰብ ያው ምግብን ምን ሁሉ ነገር በልተን አሁን ጨርሰናል። በጣም ደስ የሚል ውሎ ነበር ዛሬ የዋለ ነው። ጠዋት ነው ጀመረ ነው እስካሁን ድረስ እየሰራን እና አሁን ነው የጨረሰ ነው። አሁን ደግሞ ያው የሚቀጥለው ጊዜ ደግሞ ባለን ነገር ማገዝ ስላለብን ባላችሁ ነገር ደግሞ መርዳት ማገዝ የሚፈልጉ ሰዎች እዚህ ከስር በምናስቀምጠው ስልክ እየደወላችሁ ፋዘርን ጠይቁ። አንድ እህታችን ከሀገር ውጪ እንደዚህ ደውላ ይሄን ስጦታ ልካ ነው ልብስ ገዝተን አንዳንድ ነገር አድርገናል።
ከብሩ ትንሽ ብር ቀርቷል። ከሰጠች ብር አንድ 5 ቀን ምግብ ለነሱ የሚገዛ ብር ነው የቀረውና በዛ ጥመው ጧት የመጣው ምግብ አበላለሁ በዛ ብር። ያው ብር ቢሰጥም አሁን ምግብ መብላትም እንትን ስለማይችሉ ምግብ ተካው ያረኩ ያመጣው ጧት ላይ ለርሶ 5 ቀን ምግብ እሰጣለሁ። የሚቀጥለው ቀን ደግሞ ምግብም ይሁን በሌላ ነገር ማብላት የምትችሉ ሰዎች እባካችሁ ይሄን አባት እንድታግዙ እንድትረዱ ስል በፈጣሪ ስም በፊትና ይጠይቃችኋለሁ። በጣም እና ወታደር ነው ድሮ አንደበቱ ነው የማይናገረው ግን በልብ ሁሉ ነገር ይሰማልና ይሄን ፋዘር አግዙ አባታችሁ ነው እና እናም ደግሞ ባለን ነገር እናንተ በሚተሰጡትን አደራ በታማኝነት እንደዚህ የመጣን እናደርሳለን። ከልብ እናመሰግናለን። እዚች ጋር ጃኬት ያው ገዝተን መተና ለብርድ የሚሆን እሱን እናለብሳለን። ይኸው ቆንጆ ጃኬት ነው። እሺ አይዞህ። እሺ እኔም በጣም ነው የምወደው። እሺ አሁን መራመድ ይችላሉ? አሁን ይችላሉ መራመድ? እስኪ ሞክሩ። ያው ይሰማሉ። ያው እኮ መራመድ ይችላሉ እና ዊልቸር ደግሞ ክራንች በዚህ ክራንች እና ለዚህ አባት መግዛት የምትፈልጉ ሰዎች ካላችሁ በክራንች በመግዛት ይሄን አባት አግዙ። 2 ክራንች ካለ ይሄ አባት ቆሞ መሄድ ይችላል። እንደሚታዩ መራመድ ይችላል። ክራንች መግዛት የምትችሉ ሰዎች በዚህ ከስር ባለው ስልክ ቁጥር እየደወላችሁ ጠይቁ። ምናልባት ድርጅቶችም ካላችሁ መስጠት የምትችሉ ሰዎች እስኪ አግዙ። ክራንች በመስጠት 2 ክራንች መራመድ ይችላሉ። አብዬ በክራንች ይሄዳሉ አይደል? አዎ። ይሄ እንደዚህ በክራንች 2 ቢኖር ኦኬ ይሄዳሉ። አዎ ሰዎች ይሄዛሉ። ደግሞ ቆሞ ቅርብ ጊዜ ይሄዳሉ። እሺ ይፈወሳሉ። እሺ ደግሞ ይፈወሳሉ። እሺ እግዚአብሔር ደግሞ ይፈውሳል። እሺ እናንተም ባላችሁ ነገር ይሄን አባት ማገዝ መርዳት የምትፈልጉ ሰዎች ካላችሁ ይሄን አባት አግዙ። ይሰማሉ እና እባካችሁ አግዙ። እናም ደግሞ ነገ ላይ በእውነት ይሄ አባት ከእግዚአብሔር ነው የምናገኘው። የምናደርገው ነገር ከሰው አይደለም። ባላችሁ ነገር አግዙ፣ እርዱ። እናም ደግሞ ነገ ላይ ይሄን የሰራነው መልካም ስራ ወደ እናንተ እናደርሳለን። አብዬ እስኪ ይሞክሩ፣ ትንሽ እስኪ ራመድ፣ እስኪ 1 2 3 ይኸው ትንሽ ይኸው እንደዚህ ይራመዳሉና ባላችሁ ነገር እስኪ ይሄን አባት አግዙ፣ እርዱ። ይሄ ወጣት ሆነዋል እኮ ቅድም ምን እንዴት እንደሆኑ አሁን ግን ወጣት ሆነዋል። ደስ ያለዎት? አዎ በእውነት አዎ። ለእርሶ አዎ ይሄን ብር የሰጠች አንድ ሴት ነች። ልብስ ግዛ፣ ጫማ ግዛ ብላ እሷን ይመርቅ። አምላክ ቸሮን ነበር የተፈጥሮን ጸጋ ጎበዝ። እዚች ጋር አንዱን እግር ይልቀቁ፣ ችግር የለም እኔ ይዣለሁ። ዝም ብሎ ይውረድ። እና እነዚህ ወንድሞቼ ናቸው ፋዘርን እዛ አካባቢ ላይ ምግብ እየሰጡ ሄዶ ለሚኖከት ምግብ ያመጡ የሚያበሉ ከዚህ በፊት እንክብካቤ የሚያደርጉ እነዚህ ወንድሞቼ ናቸው። ቅድምን ሻውር ቤት ከኔ ጋር ይዞ ሄዱ። አብረን ያው ምሳ በልተን ምን ብለን አሁን ጨርሰናል። ለእነሱም ደግሞ አቅም በቻለኝ ትንሽ ነገር እኔም አሁን አግዛቸዋለሁ። በጣም ያው እነሱ ጎዳና ላይ ነው፣ ውጪ ነው የሚያድሩ። እነዚህንም ወንድሞች ባላችሁ ነገር ማገዝ የምትፈልጉ ሰዎች ቀርባችሁ በማናገር ባላችሁ ነገር ደግሞ በማገዝ እነዚህ ሰዎች እንድትረዱ ሲል በፈጣሪ ስም በትህትና ይጠይቃችኋለሁ። አሁን እንሄዳለን። ያ ሁሉ ነገር ጨርሰናል።
ወደዛውን እንሄዳለን። የሚቀጥለው ቪዲዮ ደግሞ ባላችሁ ነገር ስትረዱ የረዳን ደግሞ የምናሳያችሁ ይሆናል። አመሰግናለሁ።